ሁላችሁም የምታውቁት ሰብዌይ ሰርፈርስ ጌም በዓለም ላይ ብዙ ዳውንሎድ ያለው ጌም እንደሆነ አስባችሁ ታውቃላችሁ? ሰዎችም ይህንን ጌም ለሰዓታት አንዳንዶቹ ደግሞ ለቀናት ከባቡር ባቡር በመዝለል ኮይን በመሰብሰብና ከጠባቂው በማምለጥ ጊዜያቸውን ያሳልፋሉ። ነገር ግን ከዚህ ጌም ጀርባ ያለው እውነተኛ ታሪክ ወይም የጌሙ መስራቾች ይህንን ጌም የፈጠሩት በእውነተኛ በተፈጠረ አሳዛኝ ክስተት እንደሆነ ስንቶቻችሁ ታውቃላችሁ? በዛሬ ቪዲዮ በጥልቀት የምናይ ይሆናል። ከመጀመራችሁም በፊት ሰብስክራይብ በማድረግ እስከ መጨረሻው ተከታተሉ። ሁሉም የሚጀምረው በ2012 በዴንማርክ ሁለት ጓደኛሞች የፈጠሩት ጌም ሲሆን የሰሩትም ሕግ በመጣስ ባቡር ቀለም በመቀባትና የተለያዩ ነገሮችን በጌሙ ላይ በማድረግ አንዳንዴ ሕግን በመጣስ ምንም ጉዳት ሳያደርሱ መጫወት ነው። ጌሙ ላይም አንድ ትንሽ ልጅ ያለማቋረጥ ከሴኩሪቲ ጋርድ ሲያመልጥ ያሳያል። በ2012 ጌሙ ገና በተለቀቀ በትንሽ ዓመታቶች በጉግል ፕሌይ ከቢሊየን ዳውንሎድ በላይ አግኝቷል። በቢሊየን ዳውንሎድ ሲያገኝ የመጀመሪያው ጌም ነበር። ጌሙን ልዩ ያደረገው እሱ ብቻ አልነበረም። ጌሙ በየሳምንቱ አዳዲስ ከተሞችን ይቀያይራል። ኒውዮርክ፣ ፓሪስ፣ ቶኪዮ እና ካይሮ የተለያዩ ከተሞችን ይቀያይራሉ። ተጫዋቾችም ቤት ተቀምጠው ዓለምን እየዞሩ እንደሆነ እንዲሰማቸው ያደርጋቸዋል። ብዙ ርቀት በጌሙ ላይ በሮጣችሁ ቁጥር ፍጥነቱ እየጨመረ ይመጣል። የጌሙ መስራቾች ጌሙ እንዳይሰለች ለማድረግ በሙዚቃ እንዲሁም በተለያዩ ሳውንድ ኢፌክቶች አጅበው ማለቂያ የሌለውን ሩጫ ደስታ እንዲሰጥ አድርገውታል። ስለ ሰብዌይ ሰርፈርስ ጌም ሲነገር ይሄ ጌም የተሰራው በአንድ ትንሽዬ ልጅ ታሪክ ሲሆን ይሄ ልጅ ባቡር ቀለም በመቀባት ላይ ሳለ ወድቆ ሕይወቱን አጥቷል። ከኋላ የሚያባረረው ሰው ደግሞ የሚያመለክተው ልጁ ከመሞቱ በፊት ያሳለፋቸው የመጨረሻዎቹን ሰዓታት ናቸው። አንዳንድ ሰዎች ይህንን ጌም በማታ ከተጫወታችሁት ባቡሮቹ ወደ ኋላ የሚጓዙበት ጊዜ እንዳለ ይናገራሉ። በቀጣይ ይህንን ጌም ስትጫወቱ ዝም ብላችሁ ጌም እየተጫወታችሁ እንዳልሆነና እየተጫወታችሁ ያላችሁት በእውነተኛ የተፈጠረ አሳዛኝ ታሪክ በጌም ተቀይሮ እንደሆነ አስታውሱ። ቪዲዮ ከተመቻችሁ ሰብስክራይብ በማድረግ በሌላ ቪዲዮ እስክንገናኝ ሰላም ቆዩ።